ሰላም ጤና ይስጥልኝ ቻናሌ ቤተሰቦች እንዴት ሰነበታችሁ? እኔ እግዚአብሔር የተመሰገነ ይሁን ፍጹም ሰላም ነኝ። ዛሬ በክፍል አንድ ፕሮግራም በኢትዮጵያ የሚሆን በዓለም አቀፍ ደረጃ ጥቂት ሰዎች ብቻ ምንም ገንዘብ ሳይኖራቸው በትንሽ ዓመታት ሚሊዮን ብር ድምጻቸውን አጥፍተው የሚሰሩባቸውን አምስቱን ሙያዎችን በዚህ ክፍል እናያለን ማለት ነው። ውድ ቤተሰቦች ፕሮግራሙ ቀጣይ ክፍሎች ስለሚኖር ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንዲሁም ፕሮግራሙ ራሳችሁን ለመቀየር ለሚፈልጉ ሰዎች ጋር እንዲደርስ ላይክ እና ሼር እንድታደርጉላችሁ ያልኩ አሳስባለሁ ማለት ነው። ወደ መጀመሪያው በአጭር ጊዜ ሚሊዮን ብር የምታፍሱበት ሙያ ስንገባ የሰው ሰራሽ አስተውሎት ወይም ኤአይ እና የማሽን ለርኒንግ ሙያ ይባላል። ውድ ቤተሰቦች የሰው ሰራሽ አስተውሎት ወይም ኤአይ እና የማሽን ለርኒንግ ሙያ ባለቤት ከሆናችሁ ኮምፒውተሮች ያለ ሰው ንክኪ እንዲማሩና ውሳኔ እንዲሰጡ የሚያደርግ አልጎሪዝም በመገንባት በወር ብዙ መቶ ሺህ ብሮችን የምታተሙበት ምንም ያልተሰራበት ምንም ነገር ያልተበላበት እያደገ ያለ ሙያ ነው ማለት ነው። የሰው ሰራሽ አስተውሎት ወይም ኤአይ እና ማሽን ለርኒንግ ሙያ ከሚሰራቸው ስራዎች ውስጥ በጥቂቱ ለምሳሌ አክል ብንመለከት እንደ ቻትጂፒቲ ያሉ ረዳቶችን መፍጠር ሊሆን ይችላል። ያለ ሹፌር ራሳቸው የሚነዱ መኪናዎችን ወይም በኤአይ አልጎሪዝም መስራት ሊሆን ይችላል። እንዲሁም ደግሞ ለፋይናንስ ድርጅቶች የብድር ብቃት የሚገመግም ሲስተም መስራት ሊሆን ይችላል። ወይንም ደግሞ በአማርኛ ድምጽ ትዕዛዝ የሚቀበሉ አፕሊኬሽኖችንና የመሳሰሉት ችግር ፈቺ የሆኑ ሰው ሰራሽ አስተውሎት ወይም ደግሞ የኤአይ አልጎሪዝም በመስራት በወር በአማካይ ከ150 ሺህ ብር በላይ የምታገኙበት ምርጥ ሙያ ዘርፍ ነው ማለት ነው። ወደ ሁለተኛው በአጭር ጊዜ ሚሊዮን ብር የምታፍስበት ሙያ ስንገባ የዳታ ሳይንቲስት ሙያ ይባላል። የዳታ ሳይንቲስት ሙያ የአንድን ድርጅት ወይም የአንድን ግለሰብ የቀረቡ ቁጥሮችና መረጃዎችን ተንትኖ ለድርጅቶች ወይም ለግለሰብ ስልታዊ ውሳኔ በመስጠት ትርጉም ያለው መተንበያ በመቀየር ስራን የሚያከላጥፍ እጅግ ተፈላጊ የሆነ የሙያ ዘርፍ ነው። የዳታ ሳይንቲስት ሙያ ከሚሰራቸው ስራዎች ውስጥ ለምሳሌ ከተራው አንድ ሸቀጥ ከሚነግር ነጋዴ ብንመለከት ነጋዴው በሚቀጥለው ወር የትኛው ምርት በብዛት እንደሚሸጥ አስቀድሞ እንዲያውቅ ያደርጋል። ወይም ደግሞ አንድ የልብስ ፋብሪካ በሚቀጥለው ወር ምን አይነት የልብስ ዲዛይንና ቀለም ይፈልጋል የሚለው ከማህበራዊ ሚዲያ ዳታ አይቶ በመተንበይ ለፋብሪካው ባለቤት ወይም ለስራ አስኪያጁ አስቀድሞ እንዲዘጋጅ ተፈላጊ ልብሶችን ቀድሞ እንዲያመርት ያስችለዋል ማለት ነው። ወይም ደግሞ አዲስ አበባ ውስጥ እንደ ራይድ ያለ አሽከርካሪ የትኛው ሰዓት ላይ ደንበኛ እንደበዛ ዳታ አይቶ እንዲዘጋጅ ያደርጋል ማለት ነው። ወይም ደግሞ የአንድ ስፖርት ክለብ ባለቤት ወይም አሰልጣኞች የትኛው ተጫዋች ቢገዙ ውጤታማ እንደሚሆኑ በዳታ አይቶ በመተንተን የሚያስረዳ ከራሳቸው አልፎ ለሀገር የሚጠቅም ሙያ ነው ማለት ነው። ሶስተኛው በአጭር ጊዜ ሚሊዮን ብር የሚታፍስበት ሙያ የሳይበር ደህንነት ሙያ ወይም የሳይበር ሴኩሪቲ ኤክስፐርት ሙያ ይባላል። የሳይበር ደህንነት ሙያ ዋና ስራው የአንድን ድርጅት ወይም የአንድን ሀገር ሚስጥራዊ ዲጂታል መረጃዎች ከጠላፊዎች ወይም ከሀከሮች በመጠበቅ ከስርቆትና ከጥቃት እንድንከላከል የሚያደርግ ቴክኖሎጂ ባለበት ሁሉ የሚፈለግ ምርጥ የሙያ ዘርፍ ነው። ይህ ሙያ ከሚሰራቸው ስራዎች በዋናነት የአንድ ባንክ ሲስተም ወይም የቴሌብር አካውንቶች እንዳይሰበሩ ጠንካራ ቁልፍ ወይም ፋየርዋል በመገንባት ከዲጂታል ሌባ ይከላከላል። ወይም ደግሞ የአንድ የባንክ ሲስተም ወይም የቴሌብር ሲስተም ውስጥ ሰርጎ በመግባት ድክመቱን ቀድሞ በመፈለግ ወይም ኢቲካል ሃኪንግ እና ሌሎች ጥቃቶችን ቀድሞ ይከላከላል። በዓለም አቀፍ ደረጃ ደግሞ ብናየው የፔንታጎን ወይም ፊስብ ዳታ እንዳይሰረቅ በመጠበቅ የሚከላከል ዘርፈ ብዙ ስራዎችን የሚሰራ እጅግ ተፈላጊ የሆነ የሙያ ዘርፍ ነው ማለት ነው። አራተኛው በአጭር ጊዜ ሚሊዮን ብር የምታፍስበት ሙያ ፉል ስታክ ዲቨሎፐር ሙያ ይባላል። ፉል ስታክ ዲቨሎፐር ሙያ እንግዲህ የሶፍትዌር ኢንጂነሪንግ ዋና ዘርፍ ሲሆን የዚህ ሙያ ባለቤት ከሆናችሁ በዋናነት የተለያየ ድርጅቶች ድረገጾችን ወይም ደግሞ የተለያየ ሞባይል ስልክ አምራች ድርጅቶች አፕሊኬሽን ከጅምሩ እስከ መጨረሻው በመገንባት ብዙ ብር የምታፍሱበት ምንም ያልተበላበት ሙያ ነው ማለት ነው። ፉል ስታክ ዲቨሎፐር ሙያ ባለቤት ከሆናችሁ ለምሳሌ እንደ ራይድ ያለ የትራንስፖርት አፕሊኬሽን በመፍጠር ወይም በመገንባት እንዲሁም ደግሞ እንደ ቻፓ ያለ የክፍያ ሲስተም በመፍጠር በአንድ ትንሽ ስራ ብዙ ገንዘብ የምታገኙበት እጅግ ተፈላጊ የሆነ የሙያ ዘርፍ ነው ማለት ነው። አምስተኛውና የመጨረሻው በአጭር ጊዜ ሚሊዮን ብር የምታፍስበት ሙያ ዲጂታል ማርኬቲንግ ሙያ ይባላል። የዲጂታል ማርኬቲንግ ሙያ ዋና ስራው በሶሻል ሚዲያ እና በጉግል በኩል ምርትን ለሚፈልገው ሰው ብቻ በማድረስ ምርቶችን በኦንላይን በመሸጥ የሽያጭ መጠን በ10%፣ በ50%፣ በ100%፣ በ500% እጥፍ በማሳደግ የገቢ መጠንን በማሳደግ ዘመኑ ባፈራቸው ቴክኖሎጂዎች ሽያጭን የሚያሳልጥ የዘመኑ ምንም ያልተበላበት የሙያ ዘርፍ ነው ማለት ነው። አንድ የዲጂታል ማርኬቲንግ ባለሙያ በእጁ በያዘው ስልክ ብቻ ተጠቅሞ አንድን አዲስ የኢትዮጵያ ቡና ምርት በፌስቡክ ማስታወቂያ ለአውሮፓ ገበያ መሸጥ ይችላል ማለት ነው። ወይም ደግሞ አንድን የኢትዮጵያ የቆዳ ፋብሪካ ምርቶች ለዓለም ገበያ በማስተዋወቅ ሽያጭን በ500% በማሳደግ ገቢን በመጨመር ሁሉም ሰው ብዙ ሳይደክም በአጭር ስልጠና ሊሰራው የሚችል ምርጥ ያልተበላበት የሙያ ዘርፍ ማለት ነው። የዲጂታል ማርኬቲንግ ሙያ ለመማር ዲግሪ ወይም ዲፕሎማ የሚጠይቅ ሙያ አይደለም። ይህ ሙያ በዋናነት የማርኬቲንግ ችሎታና ደንበኞች የሚያወሩትን ቋንቋ አቀላጥፋችሁ መናገርና መስማት ከቻላችሁ ወይንም የኮሙኒኬሽን ችሎታ ካላችሁ ዛሬ ምንም ገንዘብ ሳይኖራችሁ ምንም ዕውቀት ሳይኖራችሁ በመጀመር በ3 ወር ስልጠና የሙያ ባለቤት በመሆን በፌስቡክና በዩቲዩብ በመጠቀም ስለምትሸጡት ነገር አሳማኝ ነገር በማድረግ እንደሸጣችሁት መጠን ቢለያይም በኮሚሽን ብቻ በወር ከ50 ሺህ ብር በላይ ገቢ የምታገኙበት ምንም ያልተበላበት ምንም ክሰራ የሌለው ሙያ ነው ማለት ነው። እንግዲህ ወደ ቤተሰቦቼ የክፍል አንድ ፕሮግራም ይሄንን ይመስላል። ይህ ቪዲዮ ህይወታችን እንዲቀይ ከፈለጋችሁ ሰብስክራይብ አድርጉት፣ ለጓደኞቻችሁ አጋሩት። በሚቀጥለው ክፍል ወደ ቪዲዮ ደግሞ ሌሎች ምርጥ ህይወትን የሚቀይሩ ሙያዎችን ይዤ የሚቀርብ ይሆናል። እስከዛው ድረስ ግን ሰላም እንቆይ፣ ቸር ሁኑ፣ ቸር ሰንብቱ።